ለዛ አብዲ አስሮ ሲደበድብሽ ለምን ወንድነትሽን ባልሽ ላይ አታሳይም ነበር? ሙሽ ሰይድ ላይ ሳይሆን መጀመሪያ እኮ እንደዛ ባፍሽ ጨርቅ ከቶ ሲቀጠቅጥሽ እጅሽን አስሮ ሲቀጠቅጥሽ ማለት ነው። መጀመሪያ ያሳለፍነው አይቶ በክብር ስላከበረሽ ብቻ ስልክሽን አስቶ መጣ። ሲመጣ ግን አንቺ ምን አስቀመጥሽበት? ወጥመድ አስቀምጠሽ ጠበቅሽው። ያ ወጥመድሽን ግን አልተጠቀምሽበትም። ደብድባችሁ ወይ ሰውን አስራችሁ ሰውን አስፈራርታችሁ አይደለም የሰው ቻናላችሁ ሚካ እሱ መክፈት ሲያሰኘው መዝጋትም ይችላል። መብቱ ነው። ለምን እናንተ መዳፍ ውስጥ ነው ያላችሁት። እሱ መዳፍ ስላላችሁ ከሱ መዳፍ አትወጡ። ለዚህ ነው አብረህ ከሴት ጋር ሆነ ካንተ ወንድ የሚገኘው ከወንድ ጋር ነው እንጂ ከሴት ጋር አይደለም። ከወንድ ጋር ስትሆን ያምርባል። ከሴት ጋር ሆነ ነው አንተ ወንድ ልትደበድብ የሆንከው። አንተ ራስህ ሴት ነው መሐመድ ስትባለው ማለት ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይልበልኝ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነኝ እላችኋለሁ። ካለናንተ ሐሳብና ናፍቆት በስተቀር እኔ ሰላም ነኝ። በያላችሁበት ሰላም ሁሉ ሆኑልኝ እላችኋለሁ። እንደምታውቁት አያት ሰይድን በጣም ስትፎክርበት ነበረ። ለምን ስትፎክር እንደነበረም አየነው። ፉከራዋም ሰይድን አብዲ መጥቷልና ብላ ሰበብ ፈልጋ ይሄን ሲስተም ተጠቅማ ሰይድን ጠራችሁ። አያት ልንገርሽ፣ ሲስተም ፈልገሽ ሰይድን ባጠሪው ለመጥፎ ጉዳይ ነው የምፈልገው ብትዩ እሱ አንቺ ወንድ ነክ ሱሪ አስራሃል ብለሽ እንደፎከርሽበት ማለት ነው ና እኔ ራሴ እንፈልጋለሁ ለዚህ ጉዳይ ነው ብለሽ ብትጠይቂው እሱ ራሱ አንድ ወንድ አይደለም ራሱ በራሱ ሁለት ወንድ ሆነልሽ ይመጣልሽ ነበር። አንቺ ግን ወንድ መሃል አስቀምጣችሁ ሁለት ሴቶች ሆናችሁ እሱን ለመጉዳት ተመካክራችሁ ይሄን ሲስተም ተጠቀምሽ። ግን ሲስተምሽን የተጠቀምሽበት ሲስተምም ደግሞ አልተጠቀምሽበትም። መጨረሻሽ አላማረም እና አያት አንቺ ሴት ነሽ። ሴት ሆነሽ ወንድን እንደዛ መፎከር የለብሽም። ለምን ብትይ አብዲን ብትይ ያኔ እንደዛ አብዲ አስሮ ሲደበድብሽ ለምን ወንድነትሽን ባልሽ ላይ አታሳይም ነበር? ሙሽ ሰይድ ላይ ሳይሆን መጀመሪያ እኮ እንደዛ ባፍሽ ጨርቅ ከቶ ሲቀጠቅጥሽ እጅሽን አስሮ ሲቀጠቅጥሽ ማለት ነው። ለምን በዛን ሰዓት ወንድ ነው፣ ሰይድም ወንድ ነው፣ ባልሽም ወንድ ነው። በዛን ሰዓት ለምንድን ነው ማታሳዩ ለባልሽ ወንድነትሽን ሴትነትሽን ማለት ነው? በዛን ሰዓት እንደዛ ሲያደርግሽ ሲያንቺን ሴትነት ብናይ ኖሮ ምንም ሐሳብ አይኖረኝም ነበር። በቃ እውነትም ባሏ ላይ እንደዚህ ያደረገችው ሰይድ ላይም ባለቤት ላይም እንደዚህ ታረጋለች ብዬ በጣም አስብ ነበረ። ግን ባልሽ ላይ ያደረግሽውም ደግሞ እሱ ላይ ማረጋት ምንም ባልሽ ቢሆን ልብ ነው ያለሽ፣ ሰውነት አንቺም የሰው ሰውነት ነው ያለሽ፣ ህይወት ነው ያለሽ። የግድ ተቀምጠሽ መችስ እንደልሽ ተቀምጠሽ አትመችለትም። ያቅምሽን ያህል ተፍጨረጨራለሽ። ግን ያቅምሽንም ያህል አልተፍጨረጨርሽ ምን ማለሽም እጅ ሰተሽ ነው እጅሽና አፍሽ ተዘግቶ እጅሽ ታስሮ እንደዚህ ስትደበደበ የነበረው። ባልሽ ላይ ያላሳየሽው ነገር የሰው ባል ያሳያለሁ ብለሽ እንዴት ትፎክሪያለሽ? ግን እሱም ምንም አላለምሽ ብሎ አምኖሽ መጣ። ብትዋሹም ባትዋሹም ያሳለፍነው አብረ የበላነው የጠጣነው የጓደኝነታችን ሙሽ ያሁኑ እናንተ መጥፎነታችሁ ስራችሁ ሳይሆን መጀመሪያ ያሳለፍነው አይቶ በክብር ስላከበረሽ ብቻ ስልክሽን አስቶ መጣ። ሲመጣ ግን አንቺ ምን አስቀመጥሽበት? ወጥመድ አስቀምጠሽ ጠበቅሽው። ያ ወጥመድሽን ግን አልተጠቀምሽበትም። ሰው እኮ እንደዛ አድርጎ ሰውን አታለው ከጠራ ወጥመዱን በስነ ስርዓት አስተጋግቶ ነበር የሚጠብቀው። ግን አንቺ ወጥመድሽን አልተጠቀምሽበትም። ምን አረግሽው? ተፍጨረጨርሽ። መሐመድንም ሚስቱንም አንቺም ሰው ናችሁ እሱን ለመጉዳት ተጠበቃችሁ። እሱ ምንም ያረጋችሁት ነገር የለም። ወንድነቱን ሱሪ መታጠቁን አሳየሽ። ምን እንደ እንትን ሸፍ አረግሽና መታሹ አስደበደብሽው ልትባይ ነው? ዝንቡንም ከላው ላይ አላስባሽውም። ተማም የሱ ወንድነት ግን አሳየሽ። እሱ ብቻውን ሆኖ እናንተ ሶስት ሆናችሁ ከእጃችሁ አመለጠ። እሱን ስታጡ ግን የራሷን የባልሽን ጓደኛ ከሚስቱ ጋር ሆነሽ እሱን ትደበድቢያለሽ። ይሄ ጀግንነት አይደለም፣ የሰው ባል መምታት አይደለም። አያት ደግሞ የነሱ ምንነት የነሱን ጻብ ሳታቂ የነሱ መነሻችን የኛ መነሻ ምንነት ሳታቂ ተነስተሽ ከነሱ ጋር ወጥመድ ውስጥ አብረሽ መግባት ላንቺ ጥሩ አይደለም። መጀመሪያ የነሱ የተነሱበት መጨረሻም ሆነ መጀመሪያው ምንድነው ለዚህ ደረሰ ያደረሳችሁ ነገር ምንድነው ብለሽ ማጥራት አለብሽ። መጀመሪያ ዝም ብለሽ ወጥመድሽ ውስጥ ገብተሽ ያ ወጥመድ ልትወጪም ላትወጪም ትችያለሽ። ስለዚህ አንቺ ሲጀመር እንደገና ባልሽ ደግሞ ቻናሉን ከፍቶልኝ መልሶ ዘጋብኝ እና ቻናሉን ከፍቶልኝ መልሶ ዘጋብኝ ብለህ አንተም ጉራም ትነፋው። ደብድባችሁ ወይ ሰውን አስራችሁ ሰውን አስፈራርታችሁ አይደለም የሰው ቻናላችሁ ሚካ እሱ መክፈት ሲያሰኘው መዝጋትም ይችላል። መብቱ ነው። ለምን እናንተ መዳፍ ውስጥ ነው ያላችሁት። እሱ መዳፍ ስላላችሁ ከሱ መዳፍ አትወጡ። ለምን ብትይ ፓስፖርታችሁ ቻናላችሁም የናንተን የምትጠቀሙባትን ያችን የፓስፖርቷን
እሱ እጅ ስላለች በዛች ፓስፖርት ራሱ መጠቀም ይችላል። የናንተን በቻናሏ ራሱ እናንተን የትም ሊያደርሳችሁ ይችላል። ሰውን በመደብደብና ሰውን አስሮ እንደዚህ ለማድረግ በማስፈራራት የናንተ ቻናልም እንዲመልስላችሁ አታስቡ። መቼም እንደዛ አይደረግም። ሰው ይሄንን ለማድረግ ከተፈለገ ሰው በፍቅር በመክክር ነው እንጂ ይሄን ነገር ማድረግ ሙሽ ሰውን ደብድቦ ሰውን እንደዚህ አድርጎ ያሌለ ስም አንስቶ እንደገና ደግሞ ይሄንን ጉራ ነው ብለክ ወይ ሰይድ ቻናሌን ከፍቶ ሊመልሱ ዘጋቢ ብለ ታወራለህ እንዴ? ጉራ ነው ይሄ ጉራ ነው። ተማም ለዚህ ነው አብረህ ከሴት ጋር ሆነ ካንተ ወንድ የሚገኘው ከወንድ ጋር ነው እንጂ ከሴት ጋር አይደለም። ከወንድ ጋር ስትሆን ያምርባል። ከሴት ጋር ሆነ ነው አንተ ወንድ ልትደበድብ ይሆንከው። አንተ ራስህ ሴት ነህ መሐመድ ስትባለው ማለት ነው። ቻናሌን አዘጋብኝ የምትለው አንተ ራስህ ሴት ነህ። ሴት በሴትነቷ ወንድ ነኝ ካለች ከወንድ ጋር ተፎካከር። ወንድ ደግሞ በወንድነቱ ከወንድ ጋር ይፎካከራል እንጂ ከሴት ጋር ሆኖ ሴት የምትሰራውን ነገር አይሰራም። ለምን? እሱ ራሱ ሴት ነው። ቀሚስ ስላለበስክ ነው እንጂ ከሴቶች አትለይም። አንተ ራስህ ያሌለ ነገር ያልተጻፈ ነገር አታንብብ። አርፈ ተቀመጥ። አንተ እሱ ራሱ ሰይድ ወንድ ስለሆነ ከናንተ እጅ ስለወጣ አይደል እንዴ መልሶ ባጎረስ ጉጄ ተነከስኩ ይላል አማራ። መልሶ እሱን ስላጣ አይደል አንተ ሚስትና ባለቤትህ እና አያት ተሰብስበው ለሁለት አንተን ራሱ ከቤት ያስወጡ ደብድበውክ ምን ስትጠብቅ ነበር? እንደዛ እንግዲህ አንተ ራስህ ሴትነትን ስላዩ ነው ሁለቱ ይደበደቡ ከነሚስቱ ጓደኛዋና ሚስቱ ሆነው የደበደቡክ። ሰይድን በማጣት በነበሱልክ አንተን ያዙክ። አንተም ግን ወንድነትን ለሴቶች አላስክም። ከነሱ ስር ነበር ከኛ ስር ነበር ብለው አላዘኑልክም። ምንም አላረጉልህም። አሹ ካብረክ አመለጥክ። ወንድ ኮክ ሴቶችንም ታሳይ ነበር። ግን አንተ ወይ ሴት አትበል ወይ ወንድ አትበል። ከወንዶች አልተገኘ ከሴቶቹ ጋርም ሆነ ደግሞ የሴቶች መጨረሻ ምን እንዳሳዩ ኮከው ዞሮ አንተም ከሴትም ከወንዶችም ሳትሆን ብቻኛ ሆንክ ማለት ነው። እና አያት አንቺ ደግሞ እኔ ቤቴ መግባት ፈልጋለሁ። መግባት ከፈለኩ ማንንም አልፈራም። ምድሬሽ የምትይው ገባሽ አልገባሽ ከገባሽም ቤትሽ ነው መግባት ትችያለሽ። አትግቢ የሚልሽ የለም። ባንቺ ቤት ማንም ገብቶ የሚኖር የለም። ገባሽ አልገባሽ እኛ የሚመለከተን ነገር የለም። ሰይድን የሚመለከተው ነገር የለም። እኔን የሚመለከተን ነገር የለም። ዘሜን የሚመለከተን ማንም የሚመለከተው ነገር የለም። ኑሮዬ ነው ካልሽ ልጄን አሳድጋለሁ ከባለቤቴ ጋር ካልሽ ገብተሽ ኑሮሽን መኖር ትችያለሽ። ከባለቤቱ በላይ ያወቀ ቡዳ ነው አለ። ራስሽን የሚያዋጣሽ ራስሽ ነው የምታውቂው እንጂ ሰው የሚያቀልሽ ነገር የለም። ስለዚህ እንደገና ዘሜን አስሬ ሰቅያት ነው በሶኬት የምትይው ሶኬት ላይ የምትለበልቢው አትሷ ህፃን ልጅ ነች እንዴ? ሙርቴ ሳናርሹ እንዴ አንቺ ልጅ በሶኬት የምትለበልቢው አትሷ ሶኬት ታይዞ የሚያስፈራሩት ህፃን ልጅ እንደማውቀው እንጂ ነው ትልቅ ሰው አላውቅም። ተማም እምኪንን ያንቺ ባል ሶኬት ይዞ ያስፈራራሽ ይሆናል። እንደ ልጁ ከልጁ ጋር አስቀምጠው አንቺ ካስፈራራሽ ይሆናል። እንደዛ ለሰው ያሰብሽው እንጂ እኛም ብናቀው ሶኬት ይዞ ልጅ ማስፈራራ ነው እንጂ ትልቅ ሰው ማስፈራራ አይደለም። የናንተ ጉራ በባዶ ሜዳ ቀራ። ጉራ ብቻ ነው የናንተ ጉራ። ምንም ፋይዳ ላይ ያዋላችሁት ነገር የለም። እኔን ምንም አታረግኝም፣ ዘመን ምንም አታርጊያትም። ደግሞ እንዳንቺ 3-4 ሆነን አንመጣምኛ። ለብቻን በቃሻለን። ዘሜም ለብቻው እኔም ለብቻው በቃሻለን። ምንም የምታመጪው ነገር የለም። የፈለግሽው ማምጣት ትችያለሽ። በጸብም ከመጣሽ እንጠብቅሻለን፣ በፍቅርም ከመጣሽ በሁለቱም ፍቅር እንጠብቅሻለን። በሁለቱም ቦታ ተማም ነገር አብርዳለሁ ካልሽ አብርጂ፣ አላብርድም ካልሽ ደግሞ ማንም ያንቺን እንትን ነገር ይዞ የኛ እንደ ውስጣችን የተቃጠለ መሄድ ነገር የለም። አርፈሽ የምትቀመጪ ተሆነ ተቀመጪ፣ አልቀመጥም የምትይ ከሆነ ደግሞ የምታመጪውን ነገር አብረን አንድ ሀገር ነው ያለነው፣ አንድ ሰፈር ነው ያለነው፣ እናያለን ምን እንደምታመጪ። ስለዚህ ከሰይድ ላይ ወረድ በይ። ሰይድ ምንም ያደረገሽ ነገር የለም። ባልሽ ቢደበድብሽ ባልሽ ነው እንጂ ሰይድ ደብድባት ብሎ የላከው ነገር የለም። ሰይድ ባልሽን የመከረው ነገር የለም። እሱም የልጆች አባት ነው፣ ባለትዳር ነው። ምን ብሎ የሰው ሚስት ምታ የሚልበት ነገር ስራ ያጣበት ነገር የለም። ሰው የሚሰራ ስራ አላጣም። እሱ ስንት የሚሰራው ነገር አለ። እናንተ ናችሁ እንጂ ሰው በሌለበት መታችሁ በራችንን አንኮክታችሁ የሰው ነገር የሰው ቤት የሞቀ ቤት የምታፈርሱት እናንተ ሁለታችሁ። ባልሽ ነው እንጂ የሚያመጣ ባልና አንቺ ደግሞ የባልሽን ነገር ሳታቂ እንደገና ከስር ትንጣጫለሽ። ተልባ ቢንጫጫ ባንድ ሙቀጫ አለ። ምንም ብትንጣጪ ብትፍጨረጨሪ ምንም የምታመጪው ነገር የለም። አትንጫጪ። ተማም ያንቺ መንጫጫት ፋይዳ የለውም። ያንቺ መንጫጫትና ያንቺ የሰውን ፉከራ ማምጣት አይተነዋል መጨረሻሽን። ስለዚህ አያትም ደግሞ አያት የማመድ ሚስትም ደግሞ አንቺ ማርፈሽ ተቀመጪ። ተማም አከብርሻለሁ፣ ተከበሪ። ሰው ደግሞ ሰው ነውና በሰውነቱ ይከበራል። በሰውነቱ አልከበርም ከሆነ ክብሩን ራሱ የሚያዋርድ የሚያቀል ከሆነ ደግሞ ምንም ማድረግ አይቻልም። ባለቤቱ ነው ራሱ ክብሩን ያቀለለው፣ ክብረቱን ያቀለለው ባለቤቱ ራሱ ነው። ስለዚህ እኔ እንደማከብርሽና እንደምወድሽ እንደ ታላቅ እህቴ እንደማይሽ ማለት ነው። አርፈሽ ተቀመጪ።
አያት የማያገበሽ ውስጥ ገብተሽ ነገር አትቆስቁሽ መጀመሪያ ባልሽን እንደዚህ ያረጋኝ ሰይድ ብሎ የሚያወራውን በምን ምክንያት እንዲያረጋብሽና እንዲ ልታረግ ቻልካት ጋር ለምን እንዲታረግ እኔን ራሱ የማላቆስ ለምን ትከተኛለህ ብለሽ ባለቤትሽን አስቀምጠሽ ጠይቂው መጀመሪያ ዝም ብለሽ የሰው ግቢ ባለሽ ውድር ዝም ብለሽ ክፍት ባገኘሽበት ቦታ ዝም ብለሽ ጥልቅ አትበይ ለምን ብትይ አይት ደና ነገር እየተቀመጠላትን ሳታቅ የሆነ ነገር አገኘው ብለ ዘው ስትል ወጥመድ መቀመጧን ሳታቅ ወጥመዱስ ገብታ ታርፋለች ትያዛለች አንቺም ደግሞ ዝም ብለሽ ምንነቱን ሳታቂ ገብተሽ ወጥመዱስ ገብተሽ ሞጫ እንዳታጭ ስለዚህ አርፈሽ ተቀመጪ ይልሻለሁ ክብሩን የሚያስከብረው ባለቤቱ ብቻ ነው የሚያቀለው ባለቤቱ ነው የሚያስከብረው ባለቤቱ ነው ስለዚህ አያት እኔ ካንቺ ጋር መነካካትም አልፈልግም የማህመድም ማለት ነው አያት ሾማ እኔና አንቺ ደግሞ በመጭበት ምክንያት በመጭበት ቦታም እንገናኛለን እጠብቅሻለሁ ፉካራሽንም ደግሞ በተግባር አሳይኝ እኔ በተግባር አሳይሻለሁ ምን እንደምታረጊ ትሰቂኝ እንደሆን ትደበድብኝ እንደሆን ትፈነክቺኝ እንደሆን ምን እንደምታመጪ ተዘጋጅቼ እጠብቅሻለሁ ባልሽም እንደዚሁ ዘሆኖ ብቻው መጀመሪያ አንቺ እኔ ከባሌም ቢጣላ ከቤትም በህቱ ሰበብ ተባረረ ቦጣ ቤቴ ነው ሰው ተናዶ ይወጣል ተመልሶ ይገባል አንድ ቀን አደርኩም ገባ ወደ ቤቴ ተማም ሙሽ እንዳንቺ ስንት ቦታ ተቀምጬ እንደገና ተቀምጬ የሰው ቤት ውስጥ ተቀምጬ እንደገና መልሼ ደግሞ የቤቱን ባለቤት መደብደቤ ይሄርሹ ራስሽ እንግድነት ነው ይሄርሹ ራስሽ ከባለቤት ተጣልቼ ለው አስጠጉኝ ብለሽ ራስሽ ጥገኝነት ሄደሽ መልሰሽ ባልና ሚስት ታጣያል የኛው ቤት አንሶሽ እንደገና ሁለተኛ ቤት ልታባይ ሄድሽ ቋያት አንቺ ምን እየሰራሽ እንዳለ የራስሽን ስራም አላወቅሽም አያት መጀመሪያ የዚህኛውን የደፋሽ የዚህ እንትና እሳት የለኮሽበትን ቤት ሳታበርጪ እንደገና መልሰሽ ጥገኝነትሽን ሄደሽ ጥገኝነትሽን መሄድሽን ሳታቂ ዝም ብለሽ ባልና ሚስት ለምን ታጣያለሽ እዛ ሄድሽ እንደገና ሚስቱን አሳምነሽ ባሏን እንድደበድብ እንደገና ሰው ጠርተሽ ቤት ውስጥ ሰውን እንድደበድብ አድርገሽ እሷን ከምታሳምኝ እቤትሽ ተመልሰሽ እንደጀመርሽ ከባልሽ ጋር ለምን አጨርሹም ነገሩ ለምን ወደዛ ሄደሽ ወደዛ ይርሽ የሰው ቤት ታበላሻለሽ ሰውንስ ለምን የማይወጡት ወጥመድ ውስጥ ታስገቢያለሽ ይሄ ጥሩ አይደለም ናንቺ አያት ራስሽን ጠብቂ ራስሽን አስከብሪ በየርሽበት የሰው አፍና የሰው እንትን ራሱ ጥሩ አይደለም ናንቺ ተማም ባንቺ አፍ ለነገሩ የሚፋታው እንትን ትዳር የለም የሚቀዘቅዝም ትዳር የለም የሚፈርስም ትዳር የለም መልሰሽ የሰው ትዳር አፈርሳለሽ ስትይ ምንም ሳይነካሽ ማንም ሳይነካሽ ማለት ነው ዘለሽ እንዳመጣ ከቤት ወጣሽ ቀረሽ ያው ሰው ቤት ሄደሽም ሰው ቤት አላረፍሽም ጥገኝነትሽን አውቀሽ ማለት ነው ስለዚህ በፈለግሽው ነገር በፈለግሽው ደግሞ ዛሬ በአማርኛ መጣሽብኝ ማለትሽ አይቀርም በአማርኛ ልክሽን ልንገርሽ ብዬ ነው ተማም ልክሽን አታቂም ልክሽን ካልነገርኩሽ ልክሽን አታቂም ለምን ዝም አልኩሽ ታገስኩሽ ጓደኝነታችን እንደገና ስደት ላይ አብረን ብዙ አሳልፈን አገር ላይም ልተዋወቃለን ለምን ወደ ቤተሰብ ይሄዳል ብዬ ብዙ ነገር ስታገዝሽ አንቺ ምንም ክብርሽን አላወቅሽም ክብርሽን እያቀለልሽና ክብርሽን ራስሽ እያሳጣሽ ነው ያለሽው እኔ ምን ላድርግሽ ታዲያ ያንቺን ክብር የኔን ክብር አንስቼ አልሰጥሽ ባለቤቱ ራሱ ክብሩን ካላስከበረን አላስከብርለትም አንቺ እኮ ራስሽንም ሳታስከብሪ ቤትሽንም ሳታስከብሪ ባልሽንም ሳታስከብሪ የራስሽንም ክብር አቅለሽ መልሰሽ ደግሞ የሰው ክብርም የሰው ቤትም ሄደሽ አቀለልሽ ይሄ ትልቅ ነውር ነው በማንኛውም ሀገር ተሰምቶ ታይቶ የማይታወቅ ነገር ነው ይሄ ተማማያት ስለዚህ እኔ ምን እያደረኩ ነው ራሴ ልጠይቅ ምን እየሰራው ነው የሰው ኑሮ ምን እያረኩ ነው የሰው ኑሮ እንደዚህ አርጌ ያጠፋው ማን ነው ሲጀመር ባለቤቴ ምን አርጎ ነው ለዚህ ደረጃ ያደረስኩትና ቤቴን ጥዬ ለወጣ የቻልኩት ነገር ምንድነው ብለሽ ራስሽ መጠየቅ አለብሽ መጀመሪያ አያት ዝም ብለሽ አትፍጨርጨሪ እና አያት መሐመድ አያት ሀቢብቲ ከቻልሽ እኔ ትልቅ ነገር መመክርሽ ማለት ነው ከቻልሽ እቺ ልጅ ምከሪያት ሰውን ወደ ልክ ውስጥ አስገባለች እንጂ ምንም የምታመጣው ነገር የለም መሐመድም ሞንክ አንተም ተባባሪ እንደዚህ ብለ ያሌለውን ነገር ብታቅ ማለት ነው የተዘጋው ቻናል ያንተ ነው አይደለም መተህ ሳይድ ምን አጥቼ ነው ምን በድየክ ነው ምን አድርጌክ ነው ቻናሌ ልዘጋብኝ የቻልከው ምንድነው ያጠፋው ነገር ካለ ለኔ ባትናገርም ለጓደኛዬ ነገር ወይ ደግሞ ምንም እንኳን ባጠፋ ለምን በዚህ መጣህብኝ ብለ መተህ ቤት ተጠይቀው ነበር ሙሽ ገና ለገና ቻናሌ ዘጋብኝ ብለ ከሴት ጋር ተባብረክ ራስክን አታቀልም ነበር ራስክንም ሴት ጋር አታገኙም ነበር ስለዚህ ባልና ሚስት አንድ ናችሁ ባልና ሚስት ሲጀመር ካንዱ ወንዝ ነው የሚቀዳው የሚባለው ተረት አንድ ነው ስለዚህ ሁላችሁም አንድ ናችሁ ወላ አያት ሾ መሐመድ አንድ ናችሁ ስለዚህ እሱ ባልሽ እዛ ለብቻው ይጣጣል
አንቺ ለብቻሽ እዚህ ሰው ቤት ትጣጫለሽ እንደገና ሙሽ ለብቻሽ አንቺማ ሲጀመር ባልና ሚስትንም እያፋጀሽ የማያውቁት ጣጣ ውስጥ እያስገባሽ እያባላሽ ነው ያለሽው አንቺ በዚህ ውስጥ እኮ ሲጀመር 4 ቤተሰብ ምን 4 ዘሜሾ ሳይድ እኔን እንደገና አያትን መሐመድንም እያባላሽ ነው 5 ሰው አንድ ላይ ያጣላሽ ነው አንቺ የዚህ ሁሉ ስድብና የዚህ ሁሉ ትራሱ ትንሽ እንኳን አንቺ የሰው ጭንቅላት የለሽም እንዴ የከብት ጭንቅላት ነው እንዴ ይዘሽም ትሄጂ ማሰቢያ የለሽም ማሰቢያሽ ትንሽ እንደ ዶሮ ቂጥ የጠበበ ነው መሰለኝ አንቺ ማሰቢያሽን ሃይሚሮሽን ያኒ ዳኪራሽ ትንሽ የማይሰራ ከሆነ ሚሞሪሽም ማለት ነው አሳድሹ ጭንቅላትሽም እንጂ ዝም ብለሽ ከመሬት ተነስተሽ እንደዚህ በየቦታው የሰው ኑሮንም አታፋጂ አያት በእናትሽ ሰው ምን ይለኛል በይ ትንሽ የሰው ክብር ይኖርሽ ለራስሽ ክብር ባሰጪ ለሰው ክብር ስጪ እና እኔንም ቢሆን ምንም አታረግኝም እጠብቅሻለሁ ብያለሁ አሁንም ነገም ተነጎዲያ የምታመጪው ነው ያለው እጠብቅሻለሁ ተማም ሰይድ ሱሪ ታጥቆ አንተ ሱሪ ታጥቃል አሳይሃለሁ እውነት ገደል ለምከታችሁ ከነሚስትክ ምናምን ብለሽ ስትፎክር የነበረው ገደል አይደለም እኮ እጁንም በግድ ነው ያገኘሽው ወላሂ እጁን ራሱ በግድ ነው ያገኘሽው ግን ፈጣሪ ምን ይላል ሰው በመጥፎ ከመጣባ አንተ በደግይድ እሱ ግን በንጹህ ልቦና አንቺ ጋር ስለመጣ ፈጣሪ ጉልበት ሰጥቶት ፈጣሪ አግዞት ከጃችሁ ወጣ ምንም ሳይነካው እናንተ ግን አንቺ ግን ያንን ሲተጠቀምሽ የጠራሽው ልትጎጁ ነበር ምንም አይጎዳም እሱ ሰው በንጹህ ልቦና በንጹህ ሆዱ ከመጣ ምንም የሚጎዳው ነገር የለም ስለዚህ አያት እኔም ምልሽ ከቻልሽ ወደ ቤትሽ ተመለሽኛ ቤትሽን ጥለሽ ሰው ቤት ተቀመጪና የሰው ቤት አባይ ባልና ሚስት አጣይ አላልነሽም ነኛ ወደ ቤትሽ ተቀመጪ ግቢና ወደ ልጅሽ ጋር ማለት ነው አልቀመጥም ከሆነ ግን የትም ተቀመጪ የሰው አታባይ ባልና ሚስትን አታጣይ እስኪ መጀመሪያ የጀመርሽውን የኛን ጨርሺ የጀመርሽውን ስለባልሽ ጨርሺ ስለሌለኛ ባልና ሚስት ሄደሽ አታባይ ነገር ባባላት ጥሩ አይደለም መጀመሪያ ስታስቢ እህልን አላምጦ ነገርን አገናዝቦ ሁሉን ነገር እንትን ማለት አለብሽ ማሰብ አለብሽ ስታወሪውም ስትናገሪው ማለት ነው እንጂ ዝም ብለሽ የመጣልሽን እያወራሽ የመጣልሽን እየሰራሽ ያሰኘሽን እያረክሽ መኖራቺ ማንንም መብት የሚሰጥሽ ነገር የለም የፈለግሽውን እያረክሽ መኖር ማንንም መብት አይሰጥሽም ስለዚህ አንቺ ያሰብሽውን የሚያውቀው ፈጣሪ ነው ካንቺ በታች አንቺ ነሽ የምታውቂው ካንቺ በላይ ደግሞ የሚያውቀው ፈጣሪ ነው ሁለታችሁ ስለምታውቁ ምን እንደምታስቢ አናውቅም ሰው በመጥፎም ሆኖ በጥሩም ሆኖ ጃሃዝ ሆነን እንጠብቅሻለን እኛ አያት መሐመድም አንቺም ክብርሽን ይዘሽ ተቀመጪ እንደማከብርሽ ተከብርሽና ቀደምም ነግሬሻለሁ ክብርሽን ይዘሽ ተቀመጪ ክብሬን ይዤ አልቀመጥም የምትይ ከሆነ ከነሱ ጋር የምትመጪ ከሆነ እኔም ጃሃዝ ነኝ እጠብቅሻለሁ የምታመጪው ማለት ነው የናንተ ቻናል ደግሞ ሙሽ አይደለም በድብደብ በእንትን አይደለም እንደ ከብት በአራት እግር ብትሄዱ ምንም አታመጡ ተማም በአራት እግር ብትሄዱ ምንም አታገኙም አልኳችሁ ሰው በፍቅር ነው ያንን ነገር የሚያገኘው እንጂ በፉከራና በድብድብ አይደለም ስለዚህ በአራት እግር እንደ ከብት በአራት እግር ብትሄዱ ያቺን ቻናል መቼም አትከፈት ቻናሉ ደግሞ ለፓስፖርት አይከፈትም ተማም ፓስፖርቱ ደግሞ እጅ ላይ ስለሆነ አታገኙአትም መሐመድ ይሄንን በጆሮህ ይግባ ተማም ሰምተሃል ስለዚህ ስተኛም ስትበላም ስትጠጣም ስትሄድም እቺን ስለ ቻናልክ እያሰብክት አያት ካዋጣች አያት ታስከፍትልህ እስኪ የፎከረችው ሳርለች ከነሚስትክ አያት ታስከፍትልህ እስኪ ወንድ ሆና እሷ በወንድ ቦታ ወንድ ሆና አየናት እሷ ወንድና ሴትነትንም አየናት እስኪ እሷ ታስከፍትልህ እና ያለን ስለዚህ ተመልካቾቼ በያላችሁበት ደህና ሁኑልኝ እንደገና በሌላ ቪዲዮ ተመልሰን እስከምንመጣ ድረስ በያላችሁበት ሰላማችሁ ይብዛልኝ